ሰላም እንዴት ናችሁ? ደህና ናችሁ? ሳምራዊት ነኝ። ዛሬ በፈረንሳይኛ መስራት ወይም ማድረግ የሚለውን verb ወይም faire የሚለውን verb በአምፓርፌና በፕሬዘንት ቴንስ ኮንጁጌ ካደረግን በኋላ የተለያዩ ኤግዛምፕሎችን ኤክስፕሬሽኖችን እናያለን። አብራችሁን ቆዩ። Donc aujourd'hui, on va voir le verbe faire en imparfait et au présent. Donc merci d'être avec nous. መስራት የሚለውን verb በፓስት ቴንስ እናያለን ማለት ነው። ኮንጁጌት እናደርጋለን። ከዛ ደግሞ ኤግዛምፕሎችን እናያለን። አብራችሁን ቆዩ። je faisais ሰራ ነበር። je faisais s በቮል ስትሆን z የሚል ሳውንድ አለው። i እና a ቮል ናቸው። ስለዚህ s አንድ s በቮል ሲሆን ደግሞ z ሳውንድ ስላለው je faisais ሰራ ነበር። je faisais tu አንተ ወይም አንቺ tu faisais ትሰሪ ነበር ወይም ትሰራ ነበር። ትሰሪ ነበር አንቺ ትሰሪ ነበር ወይም አንተ ትሰራ ነበር። tu faisais il እሱ elle እሷ il faisait ይሰራ ነበር እሱ ይሰራ ነበር። il faisait እሱ ይሰራ ነበር እሱ ይሰራ ነበር። il faisait elle faisait እሷ ትሰራ ነበር እሷ ትሰራ ነበር። ስለዚህ il faisait እሱ ይሰራ ነበር። elle faisait እሷ ትሰራ ነበር። nous እኛ nous faisions እኛ እንሰራ ነበር እኛ እንሰራ ነበር። nous faisions እኛ እንሰራ ነበር። vous እርስዎ እናንተ ወይም አንተ አንቺ vous faisiez እናንተ ትሰሩ ነበር ነበር። vous faisiez ወይም እርስዎ ይሰሩ ነበር። ለሪስፔክትም ለብዛትም ይሆናል ማለት ነው። il faisait እነሱ ማለት ነው። ለወንድና ለሴትም እንጠቀመዋለን። ካልሆነ ደግሞ ለወንዶቹ ብቻ il faisait ይሰሩ ነበር ከሆነ እዚህ ጋር ግን ለሴቶቹ ብቻ ነው። elle faisait ይሰሩ ነበር ግን ደግሞ ለሴቶች ብቻ። il faisait ይሰሩ ነበር። elle faisait ይሰሩ ነበር። ስለዚህ ከኔ ጋር ሪፒት ማድረግ ትችላላችሁ። je faisais ሰራ ነበር እኔ ሰራ ነበር። tu faisais ትሰራ ነበር ወይም ትሰሪ ነበር። il faisait እሱ ይሰራ ነበር። elle faisait እሷ ትሰራ ነበር። nous faisions እኛ እንሰራ ነበር። nous faisions እኛ እንሰራ ነበር። vous faisiez እናንተ ትሰሩ ነበር። vous faisiez እናንተ ትሰሩ ነበር። il faisait እነሱ ይሰሩ ነበር ወይም ለሴቶቹ ብቻ elle faisait እነሱ ይሰሩ ነበር። አሁን ይሄን ኮንጁጌ ባደረግነው verb faire የሚለውን ተጠቅመን ደግሞ ኤግዛምፕሎችን እናያለን። አሁን ደግሞ verb faire የሚለውን verb ተጠቅመን ቅድም ኮንጁጌ አድርገናል። አሁን ኤግዛምፕሎችን እናያለን። ለምሳሌ ስፖርት መስራት፣ ሳይክል መንዳት፣ ከዛ ደግሞ ምግብ ማብሰል፣ የቤት ስራ መስራትና ሾፒንግ ማድረግ ወይም ገበያ ማድረግ ማለት ነው። so je faisais du vélo je faisais du vélo ለምሳሌ ልጅ ያለው ሳይክል ነዳ ነበር ብትሉ je faisais du vélo quand j'étais petit። ስለዚህ je faisais du vélo je faisais du vélo ሳይክል እነዳ ነበር። je faisais du vélo tu አንተ ማለት አይደል ወይም አንቺ tu faisais du sport ስፖርት ትሰራ ነበር ወይም አንቺ ስፖርት ትሰሪ ነበር። tu faisais du sport tu faisais du sport ስፖርት ትሰሩ ነበር ትሰሪ ነበር ወይም ትሰራ ነበር። elle እሷ ለምሳሌ ምግብ ታበስል ነበር ብትሉ በፍሬንች elle እሷ
faisait ተመሳሳይ ነው faisait so tu faisais ትሰሪ ነበር ትሰራ ነበር elle faisait okay ትሰራ ነበር ለምሳሌ ምግብ ታበስል ነበር ብትሉ elle faisait la cuisine la cuisine ኩክ ማድረግ ማለት ነው ከዛ il faisait እሱ ይሰራ ነበር il faisait son የሱን okay son devoir የቤት ስራ ይሰራ ነበር የቤት ስራውን እየሰራ ነበር ወይም ይሰራ ነበር il faisait son devoir የቤት ስራውን ይሰራ ነበር elle faisait du shopping ገበያ ያደርጉ ነበር elle faisait እዚህ ጋር faisait du shopping so we can repeat ከዛን je faisais du vélo okay ሳይክል እነዳ ነበር ለምሳሌ quand j'étais petite ልጅ ያለው je faisais du vélo ሳይክል እነዳ ነበር tu አንተ ወይም አንቺ tu faisais du sport quand tu étais petit ትንሽ ያለሽ ስፖርት ሰሪ ነበር ወይም ትሰራ ነበር tu faisais du sport ስፖርት ሰራ ነበር ወይም ስፖርት ሰሪ ነበር elle እሷ elle faisait la cuisine ኩክ ታረግ ነበር ወይም ምግብ ታበስል ነበር elle faisait la cuisine il እሱ il faisait son devoir የቤት ስራውን እየሰራ ነበር ወይም የቤት ስራውን ይሰራ ነበር il faisait son devoir ማለት የሱን የቤት ስራ ማለት ነው so devoir የቤት ስራ ነው elle እነሱ s ካለው elle እነሱ ማለት ነው በቃል ተመሳሳይ ነው elle እሷ ወይም እሱ ለማለት እሷ ወይም እነሱ ለማለት በቃል elle ነው የምንለው ግን elle faisait ይሰሩ ነበር ምን ለምሳሌ elle faisait du shopping ወይም ገበያ ያደርጉ ነበር so faire የሚለው ሲጀመር ማድረግም መስራትም ነው so ገበያ ያደርጉ ነበር ስንል elle faisait du shopping so አሁን ደግሞ መስራት የሚለውን ይሄን ራሱን verb ወይም ማድረግ የሚለውን verb በpresent tense conjugate አድርገን ከዛን ደግሞ ኤግዛምፕሎችን እናያለን እንግዲህ verb faire በፈረንሳይኛ ስናወራ ብዙ ጊዜ ልንጠቀመውና ልናወራበት የምንችለው ጠቃሚ verb ነው ስለዚህ ይሄን ማወቃችሁ ፈረንሳይኛ ለማውራት በጣም አስፈላጊ ነው ማለት ነው so አሁንም አብራችሁን ቆዩ so je እኔ አይደል je so je fais አሁን የምናየው በፕሬዘንት ነው je fais እሰራለሁ so ስለ ልምድ ስታወሩ ለምሳሌ je fais mon lit አልጋዬን አነጥፋለሁ je fais mon lit ልንል እንችላለን so je fais መጀመሪያ ኮንጁጌት አድርጌ ላሳያችሁና ኤግዛምፕሎችን እናያለን je fais እኔ እሰራለሁ je fais እኔ እሰራለሁ je fais tu አንተ ወይም አንቺ tu fais par exemple tu fais quoi de la vie ምንድነው የምትሰራው በህይወት tu fais quoi de la vie ስትባሉ ስራችሁ ምንድነው ስራህ ምንድነው ማለት ይሆናል tu fais quoi de la vie ስራሽ ምንድነው ስራህ ምንድነው so tu fais quoi ምን እየሰራህ ነው tu fais ምን so tu fais quoi par exemple tu fais quoi ብጨምርበት ምን እየሰራህ ነው አሁን እየሰራሽ ያለሽው ነገር ልትጠየቅ ትችላለሽ tu fais quoi ምንድነው እየሰራህ ያለው ወይ ምን እየሰራሽ ነው so tu fais አንተ ትሰራለህ አንቺ ትሰሪያለሽ so tu fais ትሰራለህ ትሰሪያለሽ ወይም አሁን እየሰራሽ ነው ከዛ il እሱ ወይም il fait እሱ ይሰራል ወይም እሱ እየሰራ ነው il fait እሱ ይሰራል elle እሷ elle fait እሷ ትሰራለች elle fait il fait እሱ ይሰራል elle fait እሷ ትሰራለች elle fait nous እኛ nous faisons
እኛ እንሰራለን። nous faisons እኛ እንሰራለን። ለምሳሌ እናንተ ትሰራላችሁ ወይም ብዙ ተማሪዎች አሉና አሁን ምን እያደረጋችሁ ነው ብዬ ብጠይቅ vous faites quoi maintenant vous faites quoi maintenant አሁን ምን እየሰራህ ነው ወይም ምን እየሰራችሁ ነው ማለት ይሆናል። vous faites so እዚህ ጋር faites ይሆናል። vous faites ምን እየሰራችሁ ነው ምን እየሰራህ ነው። ለምሳሌ il ለፕሉራል ማለት ነው። il faut እነሱ ይሰራሉ ወይም እየሰሩ ነው። elle faut እነሱ ይሰራሉ ወይም እየሰሩ ነው። ሶ ይሄኛው ኤል ለሴቶቹ ብቻ ነው ማለት ነው። ይሄኛው ደግሞ ወንዶችና ለምሳሌ 5 ወንድ 5 ሴት ቢሆን il faut ነው የምንለው እየሰሩ ነው ይሰራሉ። elle faut ከሆነ ግን ስለ ሴቶቹ ብቻ ነው የምናወራው እነሱ ማለት ነው። ኦኬ ሶ እነሱ ሶ je fais እኔ እሰራለሁ። tu fais አንተ ትሰራለህ ወይም እየሰራህ ነው። il fait እሱ ይሰራል ወይም እየሰራ ነው። elle fait እሷ ትሰራለች ወይም እየሰራች ነው። nous faisons እኛ እየሰራን ነው። vous faites እናንተ እየሰራችሁ ነው ወይም እርሶ እየሰሩ ነው የሆነ ነገር። ከዛን il faut እነሱ ይሰራሉ። elle faut እነሱ ይሰራሉ ለሴቶቹ ብቻ። አሁን ደግሞ ኤግዛምፕሎችን እያየን አረፍተ ነገር እየሰራን ፕራክቲስ እናደርጋለን። faire au présent faire au présent መስራት ወይም ማድረግ የሚለው verb በፕሬዘንት እንዴት ነው ኤክስፕሬሽኖችን መናገር የምንችለው የሚለውን በኤግዛምፕል አረፍተ ነገር እየሰራን እናያለን። ለምሳሌ መስራት ፕለስ መዝናኛ ማለት ነው ፕሉስ loisir የምንዝናናባቸው ወይም ጊዜያችን የምናጠፋባቸው ነገሮች je fais du piano ኦኬ ፒያኖ ጫወታለሁ ወይም je fais du piano. elle fait de la danse je fais du piano ፒያኖ ጫወታለሁ። elle fait de la danse እሷ ትጨፍራለች ትደንሳለች። elle fait de la danse. faire plus tâche ይሄ ደግሞ የምንሰራው የስራ አይነት ማለት ነው። ለምሳሌ ታሽ ስንል የሆነ ታስክ እንደማለት ነው። faire plus tâche ለምሳሌ ils font leur travail ስራቸውን ይሰራሉ ወይም ስራቸውን እየሰሩ ነው። leur ማለት የነሱ ማለት ነው። የነሱን ስራ እየሰሩ ነው። ils font leur travail ስራ ነው አይደለም። so ils font ይሰራሉ። ils font leur travail ለምሳሌ ils font leur travail très bien ስራቸውን በጥሩ ሁኔታ እየሰሩ ነው። ils font leur travail très bien ወይም ils font leur travail bien ስራቸውን በደንብ እየሰሩ ነው። ils font leur travail ኦኬ ስራቸውን እየሰሩ ነው። nous faisons እኛ እንሰራለን አይደል። ለምሳሌ nous faisons les courses ገበያ እናደርጋለን ሾፒንግ እንሄዳለን ወይም እንገበያለን ማለት ነው። nous faisons les courses ኦኬ አስቤዛ ማለት ነው course so nous faisons les courses ገበያ እንሄዳለን አስቤዛ እናረጋለን ማለት ነው። faire plus métier እዚህ ጋር verb faire ማለት ነው ማድረግ ወይም መስራት የሚለው verb ብዙ ጊዜ ለዌዘር እንጠቀምበታለን ለአየር ሁኔታው ማለት ነው። ለምሳሌ ይሞቃል ስንል il fait chaud ሞቃት ነው። so faire plus métier ማለት የአየር ሁኔታ ማለት ነው። so faire plus métier il fait chaud ይሞቃል። il fait chaud aujourd'hui ዛሬ ይሞቃል። il fait chaud aujourd'hui ኦኬ ዛሬ ይሞቃል። አሁን ይሞቃል ብትሉ il fait chaud maintenant አሁን ይሞቃል። so chaud ማለት ሞቃት ማለት ነው። il fait froid ደግሞ አየሩ ሲበርድ ማለት ነው። il fait froid ይበርዳል froid ኦኬ il fait beau ይሁን አየሩ ደስ ይላል ዛሬ ብትሉ il fait beau aujourd'hui ዛሬ ደስ ይላል ኦኬ አየሩ ደስ ይላል። ተስማሚ አየር ካለ
il fait beau ማለት ትችላላችሁ። ደስ ይላል አየሩ። የዛሬ ኮርሳችን ይሄን ይመስል ነበረ። ያየነው ቨርብ faire ወይም ማድረግና መስራት የሚለውን ቨርብ በአምፓርፌ እና በፕሬዘንት የተለያዩ ኤግዛምፕሎችን እየሰራን አይተናል። ሰው እመመክራችሁ ተደጋጋሚ ቪዲዮውን ያቆማችሁ ሊሆን ይችላል። ፕራክቲስ አድርጉት። ፈረንሳይኛ ለመማር የትክክለኛው ቻናል ነው። ሶ ለሌሎች ሰዎች እንዲደርስ ሰብስክራይብ ሼር እና ላይክ ማድረግ አትርሱ። አብራችሁን ስለምትሆኑ ከልብ አመሰግናለሁ። c'était moi Samraout, donc je vous souhaite une bonne journée. Au revoir.